ከጭንቀታችሁ ከመከራችሁ በላይ ነው። ዛሬ ከጭንቀት በላይ ሆኖ ማለፍ በሚል አካፍላቸዋል። መከራን ወደ ታች ማየት አሜን አሜን። እዚህ በአውሮፕላን በሮ የሚያልፍ ባናርፍ እኮ ደስ የሚለው ሰው እስከሚል አይደል ነው። በዚያው ነው እንዴት ነው የሚፈሩ አሉ። ብቻ አላውቅም። ዛሬ ከችግር በላይ ተበራል። ይህ መለኮታዊ ጣልቃ ገብነት ነው። ዛሬ እግዚአብሔር ላንተ ያዘጋጀው መዳን ነው። ኢየሱስ ብቻውን ጌታ። ሃሌሉያ። በጣም ብዙ ክራይሲስ በምድር ላይ አለና ክራይሲስ ለማን ነው? ጭንቀት ለማን ነው? መከራ ለማን ነው ብሎ ለዚህ የታደሙ ወይም የተፈቀደላቸውን ሰዎች ባይብል ይናገራል። ዋይታ ለማን ነው? ለቅሶ ለማን ነው? ጭንቀት ለማን ነው? መገዳደል ለማን ነው? ረሃብ ለማን ነው ብሎ ይናገርና ይህ ሁሉ የሚናገረው ግን ለጴንጤ አይደለም፣ ለእግዚአብሔር ሰዎች አይደለም። ኢየሱስ ጌታ። ዛሬ ከጭንቀት በላይ ሆነን የምናልፍበት ደረቅ ቸክ እጃችን ላይ ገብቷል። እሱን እየመነዘር እንሻገራለን። ኢየሱስ ብቻውን ጌታ። ሃሌሉያ። ብዙ ሰዎች ሁኔታችሁን፣ አካባቢውን፣ የምናልፍበትን ወይም ከሁኔታ ስለምንነሳ የሆነ ነገር ሀብትን ሲያደርግ ከዛ ተነስተን አላስፈላጊ ውሳኔዎች፣ አላስፈላጊ ዲሲሽን እንወስዳለን። እንደዛ አታርጉ። የእግዚአብሔር ቃል ስሜት አይደለም። የእግዚአብሔር ቃል ስሜታዊነት አይደለም። የእግዚአብሔር ቃል ከስሜት አይጨመርም። የእግዚአብሔር ቃል የእግዚአብሔር ቃል አሜን። ታጃታስ ያዘውና ቃሉ ቃሉን ይመስላል። ኢየሱስ ያደናል። የእግዚአብሔር ቃል የሚመስለው ራሱ ክብደቱ ራሱን ታጃካት አቤት። እኛ ራሱ አሜን ብለን የእግዚአብሔርን ቃል ወደ ልክ አናመጣው። የእግዚአብሔር ቃል ብቻውን ልክ ነው። የእግዚአብሔር ቃል የሆነ ሰዎች ተባብረው በቃ ምናምን አዳራሽ ሰርተው ምናምን ስለተጫጩ አያስቀይሩትም። ብቻውን የእግዚአብሔር ቃል የእግዚአብሔር ቃል ይሄ እንደሆነ የሚያምን ሰው ዛሬ ክብደቱ ጨምሮ ይወጣል። እንደ ማንኛውም ሰው አይደለም ያስበው። እንደ እግዚአብሔር ቃል ማሰብ ይጀምራል። እንደ እግዚአብሔር ቃል ማቀድ ይጀምራል። እንደ እግዚአብሔር ቃል መራመድ ይጀምራል። እንደ እግዚአብሔር ቃል መውጣትና መግባት ይጀምራል። ኢየሱስ ብቻውን ጌታ ነው። አጭር ቃል አካፍላችኋለሁ። ኢየሱስ ብቻውን ጌታ ነው። ማቴዎስ ላይ ሉቃስ ምዕራፍ 12 ያለውን ቃል እናያለን። ሉቃስ ምዕራፍ 12 አይ ቲንክ ኢየሱስ ጌታ ነው። ቁጥር 22 እንደዚህ ይላል። ከዚያም ኢየሱስ ለደቀ መዛሙርቶቹ እንዲህ አለ። ይሄ ለዲሳይፕልሺፕ ወይም ለተከታይ የተነገረ ቃል ነው። ስለዚህ እላችኋለሁ ስለ ሕይወታችሁ ምን እንደምትበሉ ወይም ስለ ሰውነታችሁ ምን እንደምትለብሱ አትጨነቁ። በጣም ይገርማል። ቁጥር 23 ሕይወት ከምግብ ሰውነትም ከልብስ ይበልጣል። አሜን አሜን። ቁራዎችን ተመልከቱ፣ አይዘሩም፣ አያጭዱም፣ ማከማቻም ወይም ጎተራ የላቸውም፣ እግዚአብሔር ግን ይመግባቸዋል። ይህ ሰማይና ምድር የፈጠረ እግዚአብሔር ሥላሴ ወርዶ ለቁራ ያስባል እና ለቁራ የሚያስብ ጭምር እግዚአብሔር አለ አይደለም? ለልጅ እና ከዚህ ውጭ እንድንንቀሳቀስና እንድናስብ የሚታገሉን አሉ። እነሱ ዛሬ ይራገፋሉ። እነሱን እግዚአብሔር ዛሬ ያራግፋቸዋል። በጣም ስሙ። አያጭዱም፣ ማከማቻም ወይም ጎተራ የላቸውም፣ እግዚአብሔር ግን ይመግባቸዋል። እናንተም ከወፎች እጅግ አትበልጡምን? ትበልጡ የለምን? ለመሆኑ ከእናንተ ተጨንቆ በዕድሜው ላይ አንድስ እንኳን መጨመር የሚችል ማን ነው? እንግዲህ
ቀላሉን ነገርስ እንኳን ማድረግ የማትችሉ ከሆነ ስለ ሌላ ነገር ለምን ትጨነቃላችሁ? በጣም ይገርማል። በጣም ምሳሌ አበዛ ጌታ። 27 ስለዚህ አበቦች እንዴት እንደሚያድጉ ተመልከቱ። አይለፉም፣ አይፈትሉም። ነገር ግን እላችኋለሁ ሰለሞንስ እንኳን በዚያ ሁሉ ከክብሩ ከነርሱ እንደ አንዱ አልለበሰም። እናንተ እምነት የጎደላችሁ እንግዲህ እግዚአብሔር ዛሬ ታይቶ ነገ ወደ እሳት የሚጣለውን የሜዳን ሳር እንዴት የሚያለብስ ከሆነ እናንተንማ እንዴት አብልጦ አያለብሳችሁ? ስለዚህ ምን እንደምትበሉና ምን እንደምትጠጡ አትሹ፣ አትጨነቁ። ይህንማ በዓለም ያሉ ሰዎች ሁሉ አጥብቀው ይሻሉ። አባታችሁ እነዚህ እንደሚያስፈልጋችሁ ያውቃል። ይልቁንስ የእግዚአብሔርን መንግሥት ፈልጉ፣ እነዚህ ሁሉ ይጨመሩላቸው። አሜን። ይህንን ቻፕተር አሁን ያተናገረውን ንግግር ቻፕተር ምዕራፍ ፈተናውን ኤና ኤ ፕላስ ያመጡ ሰዎች መንግሥትን የተቀበሉት እግዚአብሔር ዝም ብሎ ወደ ኪንግደሙ አያመጣችሁ። እግዚአብሔር ዝም ብሎ ኪንግደም ወይም መንግሥት አይሰጣችሁ። ፍትሃዊ ሳትሆኑ አይሰጣችሁ። ሉዓላዊ ሳትሆኑ አይሰጣችሁ። ለምሳሌ በእውቀት የምትፈርድ ከሆንክ አይሰጥህም፣ መንግሥት አይሰጥህም። በዘር የምትፈርድ ከሆነ መንግሥት አይሰጥህም። በኪስ በሀብት የምትፈርድ ከሆነ መንግሥት አይሰጥህም። በትምህርት ደረጃ የምትፈርድ ከሆነ መንግሥት አይሰጥህም። በቀለምህ በመልክ የምትፈርድ ከሆነ መንግሥት አይሰጥህም። እነዚህ ሁሉ ምድራዊ ናቸው። ኖ ሰብስበህ ባገኘው ሀብትና ንብረት የምትፈርድ ከሆነ መንግሥት አይሰጥህም። ወደ ታች ወርድና አንተ ታናሽ መንጋ ይላል። መንግሥትን ሊሰጣችሁ የአባታችሁ በጎ ፍቃድ ነውና በርቱ። አሁን ምን ማለት ነው? ቀጣይ ይዞት የሚመጣው ኪንግደም ነው። ኪንግደም መንግሥት ይዘው መምጣት ማለት የእግዚአብሔር መንግሥትን መስጠት ማለት የዘላለም ሕይወት መግባት ማለት አይደለም። ቦርን አጌን መሆን ማለት አይደለም። በምድር ላይ ተጽዕኖ አምጥተው የምታልፍበትን የእግዚአብሔርን አሰራር የምትቀበለው ስሜት ይዞ ፍቃድ ይዞ ገና ከማንነትህ ሳትፋታና ሳትላቀቅ እግዚአብሔር የሆነ አሰራር ውስጥ ይዞ አይገባም። ስለዚህ አሁን ይሄ መልእክት የሚያወራው ለደቀ መዛሙርቶቹ ነው። ለደቀ መዛሙርቶቹ ይህንን መልእክት ጫን ያለ መልእክት የሚናገራቸው ለምንድን ነው? የሆነ ኃላፊነት ሊሰጣቸው ነው። አሁን እዚህ ቤተ ክርስቲያን በፕሮፌት አማካኝነት ሹመት የሚሰጣቸው ሰዎች እነማን ናቸው? በጠዋት መጥተው ፕሮግራም የሚመሩ፣ ቤት የሚወለውሉ፣ እንግዳ የሚቀበሉ፣ ቦታ የሚሰጡ ሰዎች እግዚአብሔር እነዛ ከሚበላና ከሚጠጣ አልፈዋል። ኦልሬዲ ለነሱ አደራ አለው። ኪንግደም ሊሰጣቸው ነው። አሁን ግን አደለም ለአባል አደለም ቸርች ለሚመጣ ሰው ባለራዕይ ነኝ ለሚሉት ፓስተር ነኝ ነብይ ነኝ ለሚሉት ኃላፊነት መስጠት እግዚአብሔር ከብዶታል። አሁን በዚህ ሲዝን ለምን ገና እየተገዳደሉ ያሉት የሚበላና የሚጠጣ የሚነዳ ላይ ነው። ዛሬ መኪና እምቢ ካላችሁ ጋራጅ ተወስዱታላችሁ። በጣም ሀብታም ከሆናችሁ ደግሞ ካምፓኒው ጋር ደውላችሁ ሊመጣለት ያለውን ዕቃ አይነት ደውላችሁ ምናልባት ከዋጋው በታች ከሆነ የሚገጠምለት ዕቃ ለመኪናችሁ ሶሉሽን ትፈልጋላችሁ። እግዚአብሔር አሁን በቤተ ክርስቲያን ለቤቱ ሶሉሽን እየፈለገ ነው። ለምን? ከሐሳብ ይልቅ አንሰዋል። ለምን? ከማያምኑ ሰዎች ይልቅ አንሰዋል። አሁን በጣም የሚደንቀኝ ቃል ጌታ ኢየሱስ ሲናገር እንደ ሐሳብ የሆነ እንደማያምን ሰው በልቶ ለመሞት እንደተዘጋጀ ሰው አብሮ
ኖርማል እንደሆነ ሰው ገና የገንዘብ ስካር እንዳለቀቀው ሰው የሀብት ስካር እንዳለቀቀው ሰው የዳቦ ስካር እንዳለቀቀው ሰው አትሁኑ። እንዳውም ምን አለ? አትፈልጉት። ዋው! አሁን በዚህ አስተሳሰብ ውስጥ ነን ወይ ፔንቴዎች? በዚህ አስተሳሰብ ውስጥ ነን ወይ ባለራዕዮች ሲባል አይደለም። ገና ታክቲክና ቴክኒክ ውስጥ ነን። ለምን? ለሚበላና ለሚጠጣ። እግዚአብሔር አምላክ ለእንደዚህ አይነት ሰዎች ምን አይነት ስጦታ የለው? ዳቦ ገለህም ዘርፈህም አምጣተህም ልትበላ ትችላለህ። የእግዚአብሔርን ኪንግደም ግን ልትቀበል አትችልም። እግዚአብሔር ኪንግደም የሚሰጥህ ከነዚህ ሁሉ መረዳት ስትወጣና ከፍታን መቆጣጠር ስትችል ብቻ ነው። አሜን። ይህን አደራ ጌታ ኢየሱስ ሊሄድ ስላለው ይህን ኃላፊነት ለደቀ መዛሙርቶቹ ሊሰጥ ስላሰበ አሁን ከሆነ ጭንቀት፣ አካውንት ከማየት፣ ኪስ ከማየት፣ ማሳ ከማየት፣ የሆነ ሀብታም ከማየት እንዲላቀቁ የእግዚአብሔር ፍቃድ ነበረ። ወደ እነዚህ አይነት መረዳት ሲመጡ ሲስተም የእግዚአብሔር መንግስት ሲስተም እንደሚገባ ይገዛላቸዋል። ስለዚህ ወደ እንደዚህ አይነት ገዥነትና መገዛት ውስጥ እንዲገቡ ጌታ ኢየሱስ የመጨረሻ ትምህርቱ ነው። ምን አላቸው? እንደነሱ አትፈልጉት፣ አትሁኑ። ለምን? እነሱ ቀን ከሌት ይፈልጉታል። እንዳውም ያንፈልገው ሰውን አንድ ጊዜ ትዝ ይለኛል። ድሮ በጣም ሰራተኛ የሚያስጨንቅ ሰው አውቃለሁ። ሰራተኛ ይወስዳል። ያን ጊዜ እንዳውም ርካሽ ነው። 30 ብር 20 ብር ካፌ ራሱ በ10 ብር በ20 ብር በ30 ብር ትቀጠራለህ በወር እና 10 ዓመት 5 ዓመት አሰርቶ ባለሀብቱ 10 ዓመት የለፋበት ገንዘብ ላለመስጠት ወንጅሎ እስር ቤት ያስገባዋል። ልክ እንደነ ዮሴፍ ይሆናል። ለምን? የሚበላ ላይ ነው ገና ያለው፣ የሚጠጣ ላይ ነው ገና ያለው። ባይዘው ወይ የሚጠጣ ላይ የሚበላ ላይ ገና ያልተላቀቀ ሰው ፍትሃዊ ሊሆን አይችልም። ጽድቅ በሱ ማንፌስት ሊያደርግ አይችልም። የእግዚአብሔር ፍቃድ በሕይወቱ ሊከናወን አይችልም። ገና ከስጋዊነት አልተላቀቀም። ነፍሱም በፍቃዱ ለእግዚአብሔር መንግስት አላስረከበም። በየፌርማታው የሚቀር አይነት ሰው ነው። እነማን ናቸው? ይሄ እነ ጴጥሮስ። ለምን? ከዚህ ዓለም ነው የመጡት። ዓለም በክፉ እንደተያዘ እናውቃለን። ስለዚህ ከዚህ ዓለም ነው የመጡት። አሳጥለው ነው የመጡት። መረብ ጥለው ነው የመጡት። የሆነ ሰውየው አላሳማያድር ሰው ነው። የተለያየ ሙያና ስራ ውስጥ የመጡ ናቸው። ያለሱ የሚኖሩ እስከማይመስላቸው ድረስ በዛ ዓለም ሲስተም ተሰፍተው የኖሩ አይነት ሰዎች ስለነበሩ አሁን የእግዚአብሔር መንግስት ሲስተም ከዚህ ዓለም ሲስተም የተለየ ነው። አሁን ግን የዚህ ዓለም ሲስተም ከቤተ ክርስቲያን ጋር የተቀላቀለ የትኛውን ነው መለየት ብለን እስከምንል ድረስ ምን ብሏል? ተቀላቀሉ። አየህ። ስለዚህ ለደቀ መዛሙርቶቹ እንዳይቀላቀልባቸው የእግዚአብሔርን አደራ በመንገድ እንዳይጥሉ እነሱም እንዲጠቀሙ እግዚአብሔርን በእነሱ እንዲከብር ምን አላቸው? አትፈልጉት። ሃሌሉያ። አትመኙት። ኢየሱስ ብቻውን ጌታ። ሃሌሉያ። ኢየሱስ ብቻውን ጌታ። እኔ እንዳውም ከዚህ ባለፈ የተሻለ አውቶሪቲና ስልጣን የተሻለ ኪንግደም ለእናንተ ይዤ መጥቻለሁ። ሹመት ይዤ መጥቻለሁ። ያዘውና እግዚአብሔር ንግስና አምጥቶልሃል በለው። ሹመት አምጥቶልሃል በለው። እባክህ ንገረው። ሹመት አምጥቶልሃል በለው። ኢየሱስ ብቻውን ጌታ። አሁን ይሄንን አፈር ለሚሰጥ ለተናናሽ ሰው፣ በሰው ለተረገጠ ለተናቀ አየው ተራ ለሆነ ሰው እግዚአብሔር መንግስት ይዞ መጣ። አሜን። ሹመት ይዞ መጣ። አሜን። አንተ ምን እበላለሁ ትላለህ፣ እግዚአብሔር ደግሞ ዓለምን እመግብልሃለሁ ይላል። ከኔ ጋር ናቸው። ስለዚህ ወደ ዋና ጣቢያዬ አስገባችኋል። ስለዚህ ምን ይላል እግዚአብሔር? ያዘውና እንደዚህ በለው፣ አንተ ከቁራው ትበልጣለህ በለው። እባክህ ንገርልኝ፣
አንተ ከቁራው ትበልጣለህ በለው። ከወፎቹ ትበልጣለህ በለው። ረሃዲ ጋጄ በአዶር ሳሃጋት ያሳ ኢየሱስ ያደና ከወፎቹ እንበልጣለን። ኢየሱስ ብቻ ጌታ ነው። ፓስተር ቾ እንደዚህ ብለው ተናገሩ። በጣም አስቸገረች ወፏ በዚህ በጭንቅላቱ በምናምን እያለፈች ወፏን የሚመግባት ማን ነው? እግዚአብሔር ነው። ፓስተር ቾ እንደሚመግባት ያውቃል እግዚአብሔር። እና በጣም አስቸገረች። የረች ወፍ እየበረረች ምንድን ነው? አይ ትበር ዘንድ ክፍት ስለተሰጣት ለማን? ለወፏ ትበላ ዘንድ እግዚአብሔር ስላበላት መብላቷንም አልከለክልም፣ መብረሯንም በአካባቢ አልከለክልም አለ። እና ምን ትከለክላታለህ ብለው ሲሉ ወፏ ጎጆ በኔ እንዳሰራ ግን እከለክላታለሁ። አስተሳሰብ የወፏ አስተሳሰብ ማይንድን እንዲቆጣጠር አልፈቅድም። ለምን? በእግዚአብሔር አስተሳሰብ አዲክትድ ተደርጊያለሁ። እና በአካባቢያችሁ ብዙ ወፎች ይበራሉ፣ እንደነሱ እንድትሆኑ የሚፈልጉ ብዙ ቁራዎች ይበራሉ፣ እንደነሱ ቁራ እንድትሆኑ የሚፈልጉ። በተለይ ጎጆ ሁሉ ሊሰሩባችሁ ይፈልጋሉ። ምኖች? ቁራዎች። ከእግዚአብሔር አሰራር ሊያወጧችሁ የሚችሉ ምኖች? ቁራዎች። ቁራዎችን በማንነታቸው መንቀሳቀስ መብታቸው ነው። ቁራዎች ግን አልፎ ተርፎ እናንተ ጋር ጎጆ እንዲሰሩ፣ ቦታ እንዲያገኙ፣ ስፍራ እንዲያገኙ ካረክ ግን ይሄ ኃላፊነትና ሹመት ካንተ ይወሰዳል። በዘፍጥረት ያመለጠ እምቢ ያለ በኖህ ዘመን አልገዛም ብሎ ያመለጠ ግን እግዚአብሔር የሚመግበው፣ እግዚአብሔር የሚያበላው፣ እግዚአብሔር የሚያጠጣው ቁራ በኤልያስ ዘመን ግን ኮንትሮል ይደረጋል። አይ ትክክለኛ የጽድቅ አገልጋይና እግዚአብሔራዊ ማንነት ሲኖርህ ቁራ አንተ ታዘዋለህ እንጂ ከእግዚአብሔር ቃል ተነስተህ ከአባትህ ተነስተህ ቁራ አንተን እንደፈለገ አያደርግም። አሁን ምድሬንም ሀገሬንም ሕዝቤንም እያመሰ ያለው የቁራ መንፈስ ነው። እሱ ይገለበጣል። ለሃዲጋጄ በአዳሳብሃ ኪዳን የሌለው መንፈስ እግዚአብሔር ያዋርደዋል። ታማኝ ያልሆነ ምድሩን የያዘ ከተማውን የያዘ ሀገሩን የያዘ ቤተክርስቲያንን የያዘ እግዚአብሔር አሁን ሰዓቱ ስለሆነ ይገለብጠዋል። አንድ ቁራ ፍትሃዊ አይደለም። ዲሳይፕልሺፕ ወይም ደቀ መዝሙር አይደለም። ምን ቁራ ታማኝ አይደለም፣ ግን ይበላል። ታማኝ ላልሆነው ራሱ እግዚአብሔር ያበለዋል። ለሌባው ለወንበዴው ያበለዋል። እንዳውም እሷ አልበቃ ብሎ ዲሞክራሲ ደንግጎላቸዋል። አንድ ታራሚ እስር ቤት ሊገባ ምግብ አይከለከልም። ባይዘው የመጣው ከእግዚአብሔር ቃል ድንገት አለ። ሰብአዊነት ይባላል። እኛ ግን ከዚህ ሁሉ በላይ